በትንትኑን ለማውጣት ብለዋል። አዶናይ በዚህ ሰዓት መራቅ ካለብህ በዚህ ሰዓት አትራቃት። እውነቴን ነው የምልህ፣ የተጎዳይ ሴት ናት። አዶናይ ተረዳት። እኔ እንደ ታላቅ ወንድም ነው የምልህ፣ ተረዳት። በጣም የተጎዳች አቢውዝ የተደረገች ሪሌሽንሽፕ ምን እንደሆነ የማታውቅ ልጅ ናት። መቀጥቀጡ እንደ ውሻ መቆጠሩ ፍቅረኛዬ ናት ብሎ አደባባይ የማይናገር እንዳትናገር የሚያስፈራራ በየጊዜው ፔጇን የሚያዘጋ ሰው ነው። የተረገመ እርኩስ ሰው። እርኩስ መሆንን ስላየው ነው። አስመሳይ ሰው ነው። የመጨረሻ አስመሳይ። ከአንተ የሚበልጡ ሰዎች ሲመጡ በድንብርብር የሚወጣ ሰው ነው። ስለዚህ ክብርን ያሳየ አይደለም። በሴት ልጅ ክብር ያየነው አዶናይን አይቻለሁ። ማንም የፈለገውን ማይለት ይችላል። አዶናይን ሴት ልጅ ሲያከብር አይቼዋለሁ። አዶናይ የሴትን ክብር ጠንቅቆ የሚያውቅ እንደሆነ በደንብ አድርጌ አይቼዋለሁ። ጆን ዳንኤል የሴት ልጅ ክብርን አይተንበት አናውቅ። ሶሻል ሚዲያ ላይ ከጃኒ ጋር ያለ ነው እንዳይታወቅበት የሚፈልገው። ለምንድን ነው? ወጣት ነው። ገንዘብ መጥቷል። በሶሻል ሚዲያ የመጣ ገንዘብ ነው። ሰርቶ ያመጣው ገንዘብ አይደለም። ሶሻል ሚዲያ ላይ የመጣ ገንዘብ ነው። ከዛ ከተገኘው ጋር ይርመጠመጣል። ይሄን ልትክዱ አትችሉ። ገንዘቡ መጥቷል። ጊፍት አለ፣ ቻፓ አለ፣ በደንብ አለ። ገንዘብ ይሰራል። ጌመር ነው። በደንብ አድርጎ ገንዘብ ይሰራል። ከዛ በኋላ ማንኛውም ሴት ብትመጣ መጫወቻ ነው የሚፈልገው። ሁለቱንም አፍቅሯቸው አይደለም። ይቺም አብረው ያለችውም ባያት ደስ ይለዋል። ክብሩ ምኑን ለመጠበቅ ስሙን ለመገንባት ነው የፈለጋል። እዚህ ጋም ያለችው ደግሞ ከዚህ ጋር ያልተጨረሰ ኬዝ አለ። እስካሁን የእሱን ገንዘብ ውክልና ያላት እሷ ናት። ከተፈታ ስንት ጊዜ ሆኖታል? ስንት ጊዜ ሆኖታል? ከተፈታ ስንት ጊዜው ነው? 2 ወር። እንግዲህ ፍቅረኛ እንዳለ ካወቀ ምን ካወቀ ኦኬ፣ ውክልናውን ቶሎ ጨርሽልኝ አለቀ። ከዚህ በኋላ ግንኙነት የለንም ብሎ ለምን አይገላገልም ነበር? ሲያሳይ አይተነዋል። ጃኒ ቤቢ ይላል ስልኩ ላይ ጃኒ ቤቢ እና እሱ አይደለም እንደዛ ያደረገው። ከዛ ቁጭ ብዬ አሰብኩኝ። ጠዋት ገባንና ስናወራ ምናምን ከጆከር ጋር መጥቶ በጣም አድርጎ አወራ አየው። ከዛ ቁጭ ብዬ ማሰብ ጀመርኩኝ። እዚህ ጋር ሴት ልጅ ለመሞት አትወጋም ራሷን። ይሄን ራስም ታውቀዋለህ። እዚህ ጋር ለመሞት ራሷን አትወጋም። ሚስድ ኮሉን ብዙዎቻችሁ አላየኋችሁትም። ምን አይቼዋለሁ። ደግማ አሳይ ሳታጠፋው። ሚስድ ኮሉ ላይ አንተ የደወልክበት አለ። ተግባባን? ስለዚህ አሁንም ስታጭበርብር፣ አሁንም ስትዋሽ እየታየ ነው። ጆን ዳንኤል ይሄ መሰሪነትን አቁም። መሰሪ ክፉ ሰው ነህ። የሚበልጡን ሰዎች አብረ መሆን አስታውሳለሁ። ከኤርሜችዲ ጋር እንዴት እንደነበራቸው አስታውሳለሁ። ኤርሜችዲ በጌም በጣም የሚታወቅ ልጅ ሲሆን ኤርሜችዲን በጣም ጠምደኸው አስጠምደኸው ነበር። አብረ በደንብ ነው የማውቃችሁ ኤርሜችዲን። ናውን ፎንቴ ራሷ በተወሰነ መልኩ ነው እንጂ ታውቃለህ ማንነት። ግርግር ከሌለበት በተአምር አትገኝም። አንተ ቅናተኛ ነህ ሲበዛ። ቅናተኛ እንዳንተ አይነት ሰው የለም። ውክልና የሰጣት ራስህ ነህ። መቼም ውክልና እኔ ለሰው የምሰጠው ማን ነው? ሌላ ሰው ሊሰጥ ነው እንዴ? ውክልና የሚሰጠው ማን ነው?
ውክልና የሚሰጠው ማን ነው? እኔ ስለ እኔ ውክልና መሰጠው ማን ነው? እኔ ነኝ። ሌላ ሰው ሊሰጥ አይችልም። ስለዚህ ራሱ ውክልና ሰጥቶ ራሱ በህይወቱ ውስጥ ኢንቮልቭ እንዳታረግ አድርጎ ከዛውን እሷ ነው የምታስቸግረኝ ለእኔ ብላ ልትሞት ከአንተ ጋር ካልሆንኩኝ እሞታለሁ አለች ምናምን 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 በጥራቃ ለምን ምን ነው ስለ አንተ የሚሞትልህ? የትኛው ለሴት ልጅ ያለ ክብር ነው ለአንተ ሊሞትልህ ህይወት ሊጠፋልህ ምናምን? በዚህ ዘመን ሴት ልጅ ለወንድ ልጅ ህይወት የምታጠፋው ዝምባ። ያም በዚህ ዘመን ነው ለወንድ ልጅ ህይወት የሚጠፋው። ከአንተ ልንገር የፀጉሯ ዊግ ቢጠፋ ታብዳለች። ወሬኛ ስታካብዱ ወንዶች ለነገ አትሉም እኮ እንደው በጣም ራሳችሁን ስትቆልሉ ለነገ አትሉም እኮ በጭባጫውላ በጣም ነው የምትበጠረቁት። ያም ቤኪ የሚባል እከክ መጥቶ ይወሸክታል። መጥቶ አልጠየቅኳትም፣ አልፈለግኳትም። አልፈለግክም። ከዱባይ ድረስ ከማነውን ከሳውዝ አፍሪካ ድረስ ቀበቶ ማዞር ጊፍትን በሙሉ ስሰጣት የኖርክ ልጅ አይደል እንዴ? ፈልጋይ ነው ፈልጋ አይደል እንዴ? አልሰጣን ነገር አለ ቤክ የሚባለው አሁን ሲመጣ ግን ኧረ እኔ አልነካውም እኔ ምንም ነገር የለም ይላል። ወንዶች ችግር አለብን። በውሸት ጥግ ድረስ ሄድን። ማንም ሴት እኔን አትፈልገኝም። እኔ ፈልጌ ነው የምሄደው። ከሄድኩ መቼ እኔ አላምንም። ሴት ልጅ ፈልጋው እኔ በዛ አላችሁ የትም አታመልጥም። ከዚህ በኋላ ሴት ልጅን ከደበደብክ በኋላ እስከ ዛሬ አልተናገርኩት። ሴት ልጅን ከደበደብክ በኋላ ግን እኔ አልፋታ አሳያለሁ። አንተ ቆሻሻ ይኸው መኪና ብዙ ነገር ነው። ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች። ከዛ ናሆም ያደ ከዛ እንትን አልኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቻት። ከዛ በኋላ አትሄድም አለች እሄዳለሁ ዘሬ አልኳት። እዛ ቆመች፣ መኪናው ቆመች። ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነገር የሰጠሁት ማለት ተንቀሳቀስ መኪና። ከዛ ጆን ፋራ ነው ይገጨኛል። በበሩ ጋር መጣች። በበሩ ጋር ስመጣ በሩን ስከፍተው እንደዚህ ነዳሁት። መኪናውን ስነዳው በሩን እጀታውን ይዘው ወደ ቤት ማለት። ከዛ ስንጨቃጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰቡብኝ። አይዞህ ማለት ትወድቃለች፣ ጥላኝ ሮጠች፣ እያለቀሰች እየሮጠች ማለት ስትል ሮጣ እንደባች ጋጋስቴ ከበቡኝ። እንደዚህ ናውረድ ፖሊስ ተጠራ ምናምን ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም የአረብ ሀገር ፖሊስ አድ ነው ምናምን ሲባል ነው ሰሞኑን ወዲያውኑ መጡት። ዱባይ ላይ ስንት መጣ በቃ ድንግጫለሁም ሰዎቹ ላይ ተኮሳተር ያለው አይዶን ነው አልኩኝ። እኔ ሸመጠጥኳት። አላቃትም፣ አታቀኝም፣ አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጠራኳት እዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ አልቀመጥልኝ መኪና ምን አልኩኝ? አላቃትም። ጨርሶ ሸመጠጣት። አላቃትም። ይሄን ልጅ ነው አሁን እናንተ ፕሮቴክት ልታረጉት። ይሄን ልጅ ምን ልታረጉት የምትፈልጉት? እንደዚህ በመኪና የሚገጫትን የሚያሰቃያትን ከሷ ምን እንደምታረግ ስሙ። እውነት ይወጣል። አልፋታ። እውነት ካለ እኔ ሞቴን እመርጣለሁ። አስገባለሁ። ቁልፍ ቀሙኝ። መኪና ጋር ቆሜ እሷ እነንትና ይዛቸው መጣች። እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው ያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ንገሪያቸው ሊያስሩኝ ነው ላታል ፋሲካ ምን ይላል ባስ ነው እሷ ብራዘር አይ በዳውና ይኸውልህ ጭራሽ ይስቅባታል። እሷ ልታርፈው እያለች
ልታተርፈው እያለች እንዳይታሰር እያደረገች ሂዝ ብራዘር እያለች እሷ እንዳይታሰር ታረጋለች። እሱ ያላግጣል። ይሄ ሰው አልደበደባትም አትለኝም። ከዚህ በኋላ አንዳችሁም አልደበደባትም፣ አላሰቃያትም፣ ብላክሜል አያረጋትም። ማንም የሚል የለም ከዚህ በኋላ ስ ኖባዲ ነን። ስማ ይሄ ነው አየ። በየጊዜው እንደዚህ አስቡ። ሴት ልጅ አሁን እኔ ከሚስቴ ጋር ከማንም ልጣላ ልበል ወይም ከሆነ ሰው ጋር ነዳጅ አስነድቶ ሊሄድ ሲል አይነዳም ብላ ነው እንግዲህ ጨክኖብኝ አይሄድም ብላ ነው። ከዛ በሩን ስትከፍት ገስዋ ጥሏት ነው ሄደው ወደቀች። ይህን ያህል የሚጨክን ሰው ነው። ወድቃ አላቆመው ወድቃ እንኳን እሷ ናት ያተረፈችው። እስር ቤት የሚያስገባው ስራ ሌላ ሀገር ላይ እንኳን ሰርቷል ይሄ ሰው አይደለም ኢትዮጵያ ውስጥ። ይህንን የሚያደርግ ሰው ነው። አንዳንድ እካካሞች ከጎኑ እንቆማለን። መረጃ ስሰበስብ ነበረ እስካሁን የቆየሁት። ስለዚህ ይቺ ልጅ ተበድላለች፣ ብላክሜል ተደርጋለች። ከነ ስተቷ ስተት አልሰራችም። መልአክ ነች እያልኳቸው አይደለም። ሴት ልጅ ፍቅር ውስጥ ስትገባ የምትሆነውን በደንብ አድርጌ አውቃለሁ፣ በደንብ አውቃለሁ። ፍቅር ውስጥ ስትገባ ይሄን ሁላ መከራ ትቀበላለች ሴት ልጅ። ነገ ይቀየራል። ጨክኖብኝ አይደለም ስለሚወደኝ ነው፣ መልሰን እንታረቃለን የሚል አስተሳሰብ ሴቶች ጋር አለ ሁልጊዜ ስላለ ምን ያደርጋሉ? ሴቶች ይታገሳሉ። መጀመሪያማ መልአክ መስለን ነው የምንቀርበው። መልአክ ነን እኮ እንቀርባለን። ጉዳችን የሚወጣው እኮ እየቆየን ስንሄድ ነው። ስለዚህ ይህ ሰው ያደረገው ምንድን ነው? ይቺን ልጅ በደንብ አድርጎ ጭንቅላቷን ከቀየረው በኋላ እንደፈለገ ተጫውቶባት፣ እንደፈለገ በመኪና እየገጫት፣ ሲፈልግ እየደበደባት፣ አመናጭቃት አለው። እንጣላለን። የምታዩት ነገር ነው ያለው። ምንም የተለየ ነገር አላለም። ስለዚህ ይሄ ሰው ነው የምትቆሙለት ከጎኑ። ይሄ ሰው ነው። ነገ እህትህን እንደዚህ ሌላ ልጠይቀ እህትህን አንድ ወንድ እንደዚህ አድርጎኛል ብላ ብትልህ ምንድን ነው የምታደርጉት? አንድ ሰው አሁን የኔን እህት የሆነ ሰው መኪና አብረው ፍቅረኛ ናቸው መኪና ነዳብኝ ብትልህ ምንድን ነው የምትለው? አያችሁ፣ ይሄ ነው ችግሩ። ስለዚህ አሁንም ጆን ዳንኤል አልተማርክም፣ አልተቀየርክም። ልጅቷን ብላክሜል አድርገህ በደንብ አባብለህ ነገሮቿን ለማበላሸት አሁን ያለችበትን ቦታ ለማውረድ በደንብ አድርገህ መታሃል። አመጣጥ ያስታውቃል። አመጣጥ የተንኮል የክፋት የመርዝነት አለማ አውትሻይን አድርጓል። አዶናይ ጃኒም አውትሻይን አድርጋለች። ዲድ ሰው ወዷቸዋል፣ ሰው አክብሯቸዋል። አንተ ግን ሲስተማቲካሊ የእነሱን ነገር ዲስትሮይ ለማድረግ አሁንም እየሰራ አሁንም እያረክ ነው። ስለዚህ ይሄንን ነገር ኦልሬዲ መንግስት ኬዙን ያየዋል። የሚያየውም ኬዝ ነው። መኪና ዱባይ ላይ እንደዛ ማድረግን ራስ ተናግረሃል። አንተ ቀልድ ነው የመሰለ። ለአንተ ምንም አይደለም። ሙድ ነው የምትይዘው፣ ትስቃለህ። ጭራሽ እየተንፈራፈርኩ ነው የምስቀው። አልጨረስኩትም፣ ጨርስላችኋለሁ እያልክ ነው። እና አልነካትም ይችልች እኔ ሆኖ ግን አሳስራታለሁ። አላቃትም
ይኸው አያችሁ ምን አለ? እኔ ብሆን ግን ምን አለ? እኔ ብሆን ግን አሳስራታለሁ። ቃል በቃል ነው ያለው። እኔ ብሆን አሳስራታለሁ። እኔ ብሆን አሳስራታለሁ። እሷ ግን ምን አደረገችው? እሷ ግን አላሳሰረችውም። እሷ ግን አላሳሰረችም። ጭራሽ በማታውቀው እንግሊዝኛ እየተንደፋደፈች እሱን ለማዳን እሱ እንዳይታሰርባት አደረገች። ሴት ልጅ ስታፈቅርና ወንድ ልጅ በጣም ይለያል። ሴት ልጅ ካፈቀራችሁ ብዙ ትጎዳላችሁ። ልባችሁን እስከ መጨረሻው አትስጡ፣ አታርጉት። የተወሰነ ለራሳችሁ አስቀምጡ። you never know what's gonna happen